ውሃ ጠይቀ ወተት የምታገኝባቸው 5 የኢትዮጵያ ብሔሮች። 5ኛ አማራ። የአማራ ማህበረሰብ በማንኛውም ሰዓት የጠየቀውን ውሃ በደስታና በሰፊ ልብ ወደ ወተት በመቀየር እንግዳን በመንከባከብና አብሮነትን በማጠናከር የምታወቅ ታላቅ ሕዝብ ነው። 4ኛ ጉራጌ። የጉራጌ ማህበረሰብ በሥራ ወዳድነቱ ብቻ ሳይሆን ውሃ ጠይቆ ለመጣ ሰው ያለምንም ማመንታት በደስታ ወተት በማቅረብ ለጋስነቱን በሚገባ የሚያሳይ ሕዝብ ነው። 3ኛ ወላይታ። የወላይታ ማህበረሰብ ለጋስነቱና የባህል እሴቱ የገነነ ሲሆን ውሃ ለጠየቀ እንግዳ የቤቱን በር ከፍ አድርጎ ወተትን በማካፈል የተለየ አቀባበል የሚያደርግ ሕዝብ ነው። 2ኛ ኦሮሞ። የኦሮሞ ሕዝብ ውሃ ጠይቆ ለመጣ ሰው በሙሉ ልብና በደስታ ፈገግ ብሎ በመቀበል ንጹሕ ወተት በመስጠት ታላቅነቱንና እንግዳን የማክበር ውብ ባህሉን ያሳያል። 1ኛ ሲዳማ። ይህ ማህበረሰብ ውሃ ፈልጎ ለመጣ አካል እጅግ የተለየና የላቀ የልግስና ማሳያ የሆነውን ወተት በማቅረብ እንግዳን በማክበርና ፍቅርን በድርጊት በማሳየት ረገድ ታላቅ ስም አለው።